በጠዋት ተነስቼ ትራንዚሽንን ላጣረኩና ከቤት ወጣው። ኪምባል ምናምን ይዘናል። ካሜራችን ይዘን ወደ ስራ እየወጣን ነው ማለት ነው። እዚህ ጋር እንደዛ ሰፈራችን ያለውን ቫይብ ለማሳየት ነው። እዛ እንዲሁ ሜክሲኮ ደርሰናል። ከሜክሲኮ ደብረ ወርቅ ሊፍት ነው ይሄ። ድጋሚ የሆነ ቀይ ይዘን ወጣ። ታክሲ ተራ ወደ ቦሌ እየሄድን ነው ማለት ነው። የሆነ ኮፊ ቤት ገባው ማለት ቦሌ። ከዛ ቡና ምናምን ጠጣሁኝና ያበደ ቡና ነው፣ ግን መጨረሻ ላይ የገጠመኝ ነገር ያልነግራችሁ። ከዛ ያው ካሜራማን ስለሆነ ከጀለስ ጋር ፖድካስት ምናምን ቀረጻ ጀመርን። ከቦሌ ወጥቼ ወዴት እሄዳለሁኝ እኔም አላውቀውም። ወደ እስጢፋኖስ ነው። አንድ ቦታ ፖዝ አረኳ ቪዲዮን እና ያው ይሄ የመጀመሪያ ቭሎግ ስለሆነ ቮይሱም በዚህ ነው የሚቀጥለው፣ በጣም ከይቅርታ ጋር ማለት ነው። ይሄ ጊዮን ያው ታውቁታላችሁ። ጊዮን የሄድኩት ስቴዲየም ማለት ነው። ከስቴዲየም ጀለስ ጋር ተገናኘን። እዚህ አካባቢ ጀለስን አላስገባሁትም። ለምን ካላችሁ አላስገባውም። ቀጣይም ከዛ ወዴት ሄድኩኝ? ቤት ጂ ካሜራዬን አስቀምጬ ማለት ነው። ካሜራን አስቀምጬ ወደ ቲያትር ነው የተመለስኩት። ወደ ቲያትር ተመልሼ ጀለሶችን ያገኘኋቸው ያበደ ቲያትር ነው። እዚህ ጋር ከነሱ ጋር ተገናኝቼ ያየሁት እዚህ ጋር ኮፊ ምናምን ያሉ ነው ቲያትር ሆቴል። ከዛ ደጋግ ሰይጣኖች ነው የሚለው። ደጋግ ሰይጣኖችን ያላያችሁ ሰዎች እንድታዩ ተጋብዛችኋለሁ። ያው ፕሮሞሽን ሰራው ሳላቀው ግን ይወጣ እዚህ ጋር እውነት ያሳዩን አክቲንግ ያሳዩን ብቃት እኔ